እንዲህ እያላችሁ የቁም ነገር ቲክቶክ ላይ ደርሳችኋል። አሁን ያላችሁት የልጅ ማኛ ገጽ ላይ ነው። አንድ ቁም ነገር ሳትይዙ አትወጡም። ቁጭ በሉ። ሰንበት ነው ዛሬ፣ አብረን እንዋል። በሄድኩበት ላውላችሁ። ኑ ሰዎች ካሉበት ዓለም ርቆ የሚገኝ ዱር፣ ጫካ፣ በረሃ፣ የአራዊትና የእንስሳት ሰፈር መንደር ነው የምወስዳችሁ። አባቶቻችን ቅዱሳን የሰፈሩበት፣ ነገስታት የከለሉት፣ መስቀል የዞረበት፣ ዳሩ እሳት መካከሉ ገነት ይሁን ብለው ጽላት ያዞሩበት የመነኮሳት ሰፈር መንደር መኖሪያ ነው የምንሄደው። ልብ በሉ። ምድራውያን መላእክት ቅዱሳን መነኮሳት ከዓለም ሸፍተው በሰይጣን ላይ ዘምተው በመንፈስ ቅዱስ አጥር ቅጥር ያጠሯቸው ምሽጎች ውስጥ ነው የምንሄደው። እንደ መምህር አፈወርቅ ተክሌ አገላለጽ ደግሞ የህሙማን ፈውስ ማግኛ፣ የረድኤት ጣቢያ፣ የእግዚአብሔር የደረት ኪሶች፣ ጽላት፣ መስቀል፣ ቅዱስ ወንጌል መቀመጫ ማረፊያ፣ የእግዚአብሔር ንዋያተ ቅድሳት ማስቀመጫ ቦታ ነው የምንሄደው። መነሻዬ አዲስ አበባ፣ መዳረሻዬ ደግሞ ደቡብ ምዕራብ የሀገራችን ክፍል። በአየር ጤና አርጌ በአለም ገና የጅማን አስፓልት ቼ ቡታጅራን መንገድ ሲይዝ የነ ጌጃ ዳዌ የነ ጌጃ ዴራን ውበት አይቼ 105 ኪሎ ሜትር ተጉዤ ቡኢ ከተማ ገብቻለሁ። 20 ኪሎ ሜትር ፒስታ በስተግራ ስገባ ነበር እዛ ቦታ ላይ የደረስኩት። እዛ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ታላላቅ ተጋድሎ ታሪክ ካላቸው ቅዱሳን አባቶች መሃል አንዱ ጋር ደርሰናል ማለት ነው። በ11ኛው መቶ ክፍለ ዘመን ተመስርቶ በ1414 ዓ.ም ግን ጻድቁ ስጋቸው ያረፈበት ንጉሥ አጼ እንድሪያስ ቤተክርስቲያኑን ቢገነቡት ጠላት ከርሞ ያፈረሰው፣ ንጉሥ ሳህለ ሥላሴ መለስተኛ አድርገው ከርሞ ቢሰሩት ንጉሥ አጼ ምኒልክ ደግሞ ከፍ አድርገው በሳር ክዳን ይሰሩት፣ ከርመው ደግሞ ንግሥተ ነገሥታት ዘውዲቱ ሳር ክዳኑን አንስተው በቆርቆሮ ያሰሩት በ24ቱ ካህናት ምሳሌ በጽድመ ሀገር የቆመው ጻድቁ 130 ዓመት የጸለዩበት የከተሙበት ቅኔ ማህሌቱ፣ ቅድስቱ፣ መቅደሱ ከሃይማኖት ምግባር አልፎ የጥንት አባቶች ዕውቀትና ጥበብ በህንፃ ስራው የሚመሰከርበት የጻድቁ ዓይን እስኪጠፋ ድረስ ጻድቁ ፈጣሪን የለመኑበት የጠሩበት ምሕረት የለመኑበት እስከ ዛሬዋ ዕለት ድረስ ንግህ፣ ሰለስት፣ ቀትር፣ ተሰዓት፣ ሰርክ፣ ነዋምና መንፈቀ ሌሊት እያሉ ያለማቋረጥ በቀን 7 የሚጸለይበት የላመ የጣመ ሳይበላ ለፍጥረት ሁሉ ያለማቋረጥ የሚጸለይበት የመንፈቅ ስንክሳር የቅዱሳን ተጋድሎ በቅርስነት የሚያዝበት ግብረ ሕማሙ መጽሐፍቱ በብራናው ላይ የተያያዘበት የዓለም አፈጣጠር እጽዋት፣ አዛዕርት፣ አጠቃላይ ባህረ ሐሳብ ባህሪያት የሚጠኑበት ሃይማኖት፣ ፍልስፍና፣ ታሪክ በግልጽ የሚወሩበት የመነኮሳት መንደር። ይህንን ቦታ ያውቁት ኖሯል። ለሀገር የማለዱ የጻድቁ ጸሎት እና የእረፍት ቦታ የሆነው ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳምን ያውቁት ኖሯል ወይ?